ወዳጆቼ ስንቶቻችንን ቋንቋ ካለማወቃችን የተነሳ ማግኘት ያለብንን ኦፖርቹኒቲ ያጣ ነው? ስንቶቻችንን ቋንቋ ካለማወቅ ያንን ስኮላርሺፕ ያጣ ነው ወይም አፕላይ ለማድረግ የከበደን? ስንቶቻችንን በውጭ ሀገር እየኖርን የተሻለ ስራ መስራት ስንችል፣ የተሻለ ኑሮ መመስረት ስንችል just because ቋንቋ ካለማወቃችን አንፃር ወደ ኋላ የቀረ? ለዚህ ቪዲዮ ዜሮ እንግሊዘኛን የሚማር ሰው ካለ ለዛ ሰው የሚጠቅም 3 መንገዶችን እማሳያችሁ ይሆናል። እስከ መጨረሻው ከቆያችሁ ደግሞ እንደ ቦነስ 3ቱንም መንገዶች እንድትተገብሩ የሚያግዛችሁን አንድ ነገር ነግራችኋለሁ። በአንድ ወቅት ዩኒቨርሲቲ ኦፍ ሚሽጋን ያጠናው ጥናት ነበረ። ይህ ጥናት የትኛው መንገድ አንድ ሰው እንግሊዘኛን ቢያውቅ የተሻለ ነው በሚለው ዙሪያ ነበር። ብዙ ተማሪዎች ተሰበሰቡ። ከዛ እነዛን ተማሪዎች ደግሞ ለሁለት ግሩፕ ከፈሏቸው። አንደኛው ግሩፕ ግራመር እና ቮካቡላሪ ብቻ በማጥናት እንግሊዘኛ ቋንቋን እንዲያውቁ አደረጓቸው። ሁለተኞቹን ደግሞ እንደነዛኞቹ ሳይሆን የቪዲዮ ቴክኖሎጂ በታገዘ መልኩ ቪዲዮችን በመመልከትና በመስማት እንግሊዘኛ ቋንቋን እንዲማሩ አደረጓቸው። በኋላ ላይ ውጤቱን ኮምፔር ሲያደርጉት ኦብቪየስሊ የሁለተኛው ግሩፕ ወይንም ግሩፕ ቢ የተሻለ ውጤት አመጣው ማለት። በስተመጨረሻ አንድ ሰው እንግሊዘኛ ቋንቋ መማር ቢፈልግ የሁለተኛው ግሩፕ ያጠናበት መንገድ የተሻለ እንደሆነ ገለጹ። እና የመጀመሪያው ቲፕ የሚሆነው እኔ ለእናንተ መነግራችሁ እኔም ስማር ደግሞ ያደረኩት ቪዲዮዎች ማየት። ለምሳሌ ቢቢሲ ኢንግሊሽ ላይ፣ ለምሳሌ ዩቲዩብ ላይ ቢቢሲ ኢንግሊሽ አለ፣ እንዲሁም ደግሞ ቴድክስ አለ። የፈለጋችሁትን ቪዲዮ ኢንትረስት የሆናችሁበትን ቪዲዮ ሰርች አድርጋችሁ ትገቡና አንዱን ቪዲዮ ትከፍታላችሁ። ከዛ ያን ቪዲዮ ከፍታችሁ ትመለከታላችሁ። ከፈለጋችሁ ሰብታይትል አድርጋችሁ so that you can clearly see the words. stand out ያደረገ ወርድ ካለ ለምሳሌ የሜክ የሚል ወርድ ካያችሁ ምንድነው ይሄ ቃል ማወቅ ፈልጋለሁ የምትሉት ካለ ፍላሽ ካርድ ላይ ትጽፋላችሁ። ፍላሽ ካርዳችሁ የምታዩበት ቦታ ጋር በማስቀመጥ እነዛን ቃላት እንድታውቁት ይረዳችኋል። ሌላው ደግሞ እንዲህ ቋንቋን ብናውቅ እንኳን ሰዎች በእኛ ላይ በተለይ ኔቲቭ ስፒከር የሆኑት በእኛ ላይ ኮንፊደንስ እንዳይኖራቸው በተለይ አብረን ስራ ስንሰራ ምናምን። ከዛ በተጨማሪ ደግሞ አዲስ የሚተዋወቁን ከሆነ ፕሮናንሲዬሽናችንን አክሰንታችንን አይተው የሆነ ላዶር አንደርስቲሜት ምንደረግበት ላይክ አቅለል ወይ ማየት ሄኮ ከእንደዚህ ሀገር ነው የመጣው ከእንደዚህ ሀገር ነው የመጣቸው እንግሊዘኛቸው ያን ያህል አሪፍ አይደለም፣ ስለዚህ መሸወድም እንችላለን ብለው ሊያስቡ ይችላሉ። ኦር እናንተን አሳንሶ የማየት ነገር ሊኖር ስለሚችል ፕሮናንሲዬሽናችሁ ላይ ንግግር ቃላቱን መታወጡበትን መንገድ አክሰንታችሁ ላይ ደግሞ መስራት ያስፈልጋልና እዚሁ ቪዲዮን እየተመለከታችሁ ፖስት አድርጉትና ያ ሰው ያለበትን መንገድ ሚሜክ ታደርጋላችሁ ወይንም ደግማችሁ ትሉታላችሁ ማለት ነው። so that አንድ እንዴት ፕሮናንስ እያደረጉት ምንም ቃሉን እንዴት እየገለጹት እንደሆነ ይገባችኋል እና የኔቲቭ ስፒከሮችን አክሰንት የመያዝ አቅማችሁ ደግሞ ያድጋል ማለት ነው። እንደዚህ በማድረግ የተለያዩ ቪዲዮዎችን በመመልከት ይሄን መንገድ መከተል ትችላላችሁ። ግን ፍላሽ ካርዱን ስታዘጋጁ ስትራቴጃይዝድ በሆነ መንገድ መሆን አለበት፣ በተጠና መንገድ መሆን አለበት። ለራሳችሁ ፕላን አውጥታችሁ ማለት ነው። ለምሳሌ በቀን ውስጥ 50 ቃል ማወቅ አለብኝ ብላችሁ ፕላን ልታደርጉ ትችላላችሁ፣ ወይንም 10 ቃል። ይሄ ምንድነው የሚረዳችሁ? አንድም አካውንታብል እንድትሆኑ ተጠያቂነት እንዲሰማችሁ and ይሄን ቋንቋ ማወቁን ጆርኒ ሲሪየስሊ እንድትወስዱት ያደርጋል ማለት ነው። ስለዚህ አንድ ሰው ለምሳሌ ዛሬ ኤቭሪዴይ 50 ቃል ማወቅ አለብኝ ብሎ ከተነሳ ያቺ ፍላሽ ካርድ ላይ እያንዳንዷን ወርድ ያስቀመጡ ይለማመዳሉ ማለት ነው። ለምንድነው ኖትቡክ ያላችሁ የምትሉኝ ከሆነ አንድ ፍላሽ ካርድ ኢዚየር ነው። የሆነ ቦታ ስቲክ አድርጋችሁት ሁሌ ስትወጡና ስትገቡ ማየት ትችላላችሁ። ያ ማለት አይምሯችሁ አክቲቭ ሪኮል እንዲያደርግ እያደረጋችሁ ነው ማለት ነው። በቀላሉ እንዲያስታውስ እያደረጋችሁ ነው፣ ምክንያቱም ኮንቪኒየንስ ስለፈጠራችሁ ለራሳችሁ። ደብተር ሲሆን ግን ተዘግቶ ስለሆነ የሚቀመጠው ገና እሱን ከፍታችሁ ገና አንብባችሁ ስለሆነ ዲስካሬጅ ያደርጋችኋል። ኤንድ ነምበር ይህን ቋንቋ የምናውቀው እንደ አዲስ ሰው ነው። ቋንቋውን ከዚህ በፊት ብዙ የማያውቅ ሰው
ሆነን የለመድን ስለሆነ ነው። ስለዚህ በመጀመሪያው ስቴጅ ላይ ፕሮሰሱን ማቅለል ለራሳችን ይኖርብናል። ኢቨን ጄምስ ክሊር በአቶሚክ ሃቢትስ መጽሐፉ ላይ አንድን ሀቢት አዲስ በምንለምድበት ጊዜ ያለውን ሬዚስተንስ ወይም ፍሪክሽኑን በተቻለን አቅም መቀነስ ነው ያለብንም። ፍላሽ ካርድ በጣም ኮንቪኒየንት ነው። ኤቭሪ ታይም ስንወጣ ስንገባ በራችን ላይ ብንለጥፍ፣ አልጋችን ላይ ብንለጥፍ፣ መስታወታችን ላይ ብንለጥፍ ኤቭሪዴይ የምናየው ሌሎች ስራዎችም እየሰራን የምናየው ስለሆነ በቀላሉ ቋንቋውን እንድናውቀውና ኢቨንቹሊ ደግሞ እንድንናገር ይረዳናል። እዚህ ፖይንት ላይ ያለው ደግሞ በተጨማሪ ማስታወስ ያለባችሁ ነገር ሌላው ስትራቴጃይዝድ ማድረግ ያለባችሁ ወይንም በተጠና መልኩ ሆነ ያለበት ስል ደግሞ የምታውቋቸው ቃላቶች ኒሽ የሆኑ መሆን አለባቸው። ለምሳሌ እርዳታ እንዴት ነው መጠየቀው በሚል ዙሪያ ሊሆን ይችላል ሴንቴንስ የምትሰሩት ወይንም ወይንም የምትጠቀሟቸው ቃላቶች በዛ ዙሪያ የሆነ ሊሆን ይችላል። እንዲሁም ደግሞ ለምሳሌ ቤታችሁ ውስጥ ባሉ የምትጠቀሟቸው እቃዎች ሊሆን ይችላል። ለምሳሌ ወንበር ምንድነው? ቼር ነው። ጠረጴዛ ምንድነው? ቴብል ነው። ሰው በእነዚህ ነገሮች በምትጠቀሟቸው የቤት እቃዎች ሊሆን ይችላል። መጀመሪያ ቃላቶቹን ከመምረጣችሁ በፊት ካታጎሪ ክሬት ማድረግ አለባችሁ። ኦኬ ኦርጋናይዝድ በሆነ መልኩ ስታጠኑት ለማስታወስ አይከብዳችሁም። ለምሳሌ ዛሬ ሜቢ የመረጣችሁት ካታጎሪ የቤት እቃዎች ቢሆን የቤት እቃዎች ጠረጴዛ ወይንም ቴብል፣ ቼር፣ ወንበር የመሳሰሉት አሉ አይደለም። ስለዚህ በዚህ ካታጎሪ ውስጥ 50 ቃል ፍላሽ ካርዳችሁ ላይ ያስቀምጣችሁ ከሆነ ነገ ራሳችሁን አክቲቭ ሪኮል ለማድረግ ስትሞክሩ ኤግዛክት ወርዶቹን ወደ ኤግዛክት ወርዶቹ ላይ ሳይሆን ፎከስ የምታደርጉት ካታጎሪውን መጀመሪያ ታስታውሳላችሁ ለራሳችሁ። የትላንት ካታጎሪ የቤት እቃ ነበር። ኦኬ በቤት እቃ ውስጥ ምን ቃላቶች ጻፍኩኝ? I wrote down chairs, tables, countertops, mirror, wall arts ምናምን እያላችሁ ትጠራላችሁ ማለት ነውና that way it's easier for you to recall። ሌላው እነዚህ ወርዶች ስትመርጡ ደግሞ አንድ ከሚቀላችሁ ብትጀምሩ የተሻለ ነው so that you don't get discouraged ተስፋ እንዳትቆርጡ ይረዳችኋል። ከዛ በተጨማሪ ደግሞ አስፈላጊ የሆነውን ይሄ ፕራዮሪቲ መስጠት ያለባችሁ ቃላቶች ላይ ፎከስ ማድረግ። ለምሳሌ ችግር ላይ ብትወድቁ እንዴት ነው ድረሱልኝ የምትሉት right? so እነዛን ወርዶች ማወቅ like emergency ነገር ሲከሰት ማለት ነው። ምክንያቱም ኮሚኒኬት ማድረግ ካልቻላችሁ ጉድ ፈላ አይደለ? ስለዚህ እነዛን ወርዶች ማወቅ like urgency ያላቸው ፋታ የማይሰጡ አስፈላጊ የሆኑ በቃ ማስቀደም ያለባችሁ ማለት ነው። ስለዚህ እነሱን ወርዶች መጀመሪያ ብታውቁ ለንግግር ይረዳችኋል ማለት ነው። እንደዚህ አይነት አርገውና ደግሞ እንደዚህ አይነት ነገር ቢፈጠር ኤክስፕሌን አርጋችሁ ቶሎ እርዳታ ማግኘት ትችላላችሁ። ስለዚህ ስትራቴጃይዝድ በሆነ ወይንም በተጠና መልኩ መሆን አለበት ስላችሁ ይሄን ነው ማለት ነው። ገብታችኋል አይደለ? ለሚነው እንደ ኮሜንትስ ግልጽ ካልሆነ ከዛ ቃላቶቹን የወቃችሁ ሞር ስትመጡ ደግሞ ሴንቴንስ መስራት ላይ ፎከስ ማድረግ ይኖርባችኋል። እንዴት ነው እነዚህን ቃላቶች አገጣጥሜ አረፍተ ነገር ለመሰረት የምችለው የሚለው ላይ ደግሞ ፎከስ ማድረግ አለባችሁ። ሶ መጀመሪያ ቃሉን ወቁት። ከዛ በኋላ ደግሞ አረፍተ ነገር እነዛን ቃላት በመጠቀም አረፍተ ነገር ስሩባቸው። ከዛ ወደ ሌላ ካቴጎሪ ደግሞ መቀጠል ትችላላችሁ ማለት ነው። ኢንቴንሶች ስትሰሩ ደግሞ ቀላል ከሆኑት መጀመር ትችላላችሁ። ለምሳሌ I cooked rice today. It's very simple. ዛሬ ሩዝ ቀቀልኩ። ከዛ መጀመር ትችላላችሁ። እና ሴንቴንስ ስትሰሩ ደግሞ ኦብዘርቬሽን ላይ ፎከስ አድርጉ። ላይ የምታዩትን በተቻላችሁ አቅም የምታውቁትን ቃላት በመጠቀም even if የተሰባበረ እንኳን ቢሆን ተስፋ ባለማቁረጥ just ሞክሩ። ላይ ከመሞከር እኮ ምንም አይቀርም አይደለ? ብዙም ጊዜ actually ቋንቋ ስናውቅ እኛ በተለይ ኢትዮጵያውያን ወራበሾች እንፈራለን። ለምንድነው like I don't know like ሰው የሚስቅብን ይመስለናል። ንሳሳትና በቃሩ ነው የሆነ ነገር የሚፈጠር በቃ ሁሌ የተሳቀብን ምንኖር ይመስለናል። የሚስቁ like የሚቀልዱብን ሰዎች ሊኖሩ ይችላሉ፣ ግን ሁሌ አይቀልዱብንም። ምክንያቱም ተሽለን ስለምንገኝ በጊዜ ሂደት ተሽለን ስለምንገኝ ማለት ነው።
እና ያ ታሪክ ሆኖ ነው የሚቀረው። ስለዚህ በዛ ነገር አንያዝ እና በተቻለን አቅም የምናየው ኦብዘርቭ የምናደርገውን ነገሮች ላይ ከለሮች ኦብዘርቭ ስናደርግ እነዛን መግለጽ እንችላለን። እና ይሄ በተለይ ካቴጎራይዝ እያደረግን ስናጠና ደግሞ በጣም ነው የሚረዳን። ለምሳሌ ከለሮችን ካቴጎራይዝ አድርገን እንዳለ ስናቃቸው like blue, red, orange, white, black ምናምን እያለን ከለሮችን ስናውቅ numbers ካቴጎሪ ነው፣ clothes ካቴጎሪ ነው፣ ልብስ ማለት ነው፣ shoes ካቴጎሪ ነው። ሶስተኛውና የመጨረሻው ቲፕ ደግሞ ከዚህም በፊት ትንሽ ብየዋለሁ። በምታውቁት ቋንቋ ሳይሆን አዲስ በምትለምዱት ቋንቋ ለማሰብ ሞክሩ። like ሐሳቦቻችን like የተለያዩ ሐሳብ ይመጣልናል በአይምሮአችን አይደለ? እነዛን ሐሳቦች ለመልመድ በምንሞክረው ቋንቋ which is English in this case በዛ ብናስብ ትልቅ ለውጥ ነው የምናየው እና ቶሎ የመልመድ ቻንሳችን ከፍ ያለ ይሆናል። ከዛ በተጨማሪ ደግሞ ይሄ ፕሮናውኖችን በመቀያየር ለምሳሌ she likes mangoes የሚል ሰንተንስ የምናውቅ ከሆነ instead of she this time I, we, they የመሳሰሉትን በማስገባት መልመድ ይቻላል። ምክንያቱም እንግሊዘኛ ለምሳሌ she, he, it ስንጠቀምና they, we ምናምን ስንጠቀም ይለያያል። ለምሳሌ likes to cook rice ካል he or she ወይንም it ሲሆን like s ይገባበታል ወርዱ ላይ verbu ላይ s ይገባበት የኛውም ቃል ሲሆን ማለት ነው። so in this case like ነው አይደለ? ምንም ያልተጨመረበት ቃል የተጠቀምነው so he, she and it የሚለውን ስንጠቀም s አስገባል። what if they የሚለውን ብንጠቀምስ? they like ሳይባልም they like to cook rice they like to cook rice የሚለውን እንጠቀማለን። እና እንደዚህ እየለዋወጣችሁ ፕሮናውኖች ስትጠቀሙ አንድም የሴንቴንስ ስትራክቸር እና ይሄ ግራመር ሩሉን ይገባችኋል ማለት ነው። ትንሽ ከቋንቋው ጋር ፋሚሊያሪቲ ከፈጠራችሁ በኋላ then it's important to focus on the grammar rules። ይሄ grammar rule sentence structure የምንለው ላይ ፎከስ ማድረግ ይኖርብናል። ግን at the very start የዩኒቨርሲቲ ኦፍ ሚሽጋን ያገኘውን ስተዲ እንደተመለከታችሁት በጣም ኢዚየር የሆነው መንገድ መጀመሪያ መስማት፣ ጆሮ ማላመድ፣ ከዛ ደግሞ የሚሉትን ሪፒት ማድረግ። ብቻ ይሄ በቴክኖሎጂ በቪዲዮ ቴክኖሎጂ የተደገፈ ማየት መስማት በምንችለው ነገር ብንለምድ የተሻለ ካለብን። otherwise የምናወራው ለሰዎች ግልጽ ላይሆን ይችላል or ሴንስ ላይሰጥ ይችላልና ጥሩ አይመጣም ያኔ ማለት ነው። መጨረሻ ላይ ግን ነግራችኋለሁ ያልኩት ይሄ ነው። ቋንቋን ብዙዎቻችን ቋንቋን እንፈራለን። ቋንቋ የሚፈራ ነገር አይደለም። የትኛውም ቋንቋ መጀመሪያ ላይ ካላወቅን anything actually ይሄ የሰው ባህሪ ነው። anything የማናውቀው ይሄ unfamiliar የሆነ ነገር ያልለመድነው ነገር ለመልመድ፣ ለመማር፣ ለማወቅ በምንጥርበት ጊዜ መጀመሪያ ላይ uncomfortable እንሆናለን። ጥሩ ስሜት አይሰማንም ካወቅነው ነገር ወጣ እያልን ስለሆነ። ስለዚህ ያ just ሰዋዊ ስሜት መሆኑ ገብቷችሁ discourage ሳትሆኑ ቀስ በቀስ ራሳችሁን አልመዳችሁ ኮምፎርታብል ከሆናችሁ በኋላ ሞር ወደዛ ነገር መግፋት and አላማን ደግሞ ማወቅ። ለምንድን ነው ይሄን ቋንቋ እየለመድኩ ያለሁት? እንግሊዝኛ ቋንቋ እንደ ማንኛውም ቋንቋ ነው። ነገር ግን አብዛኛው ዓለም የሚጠቀምበት ቋንቋ በመሆኑ ሳችን ኦፖርቹኒቲ ነው የምንከፍተው። ሳችን ኢዝሊ ማርኬት ማድረግ እንችላለን። ተሰጥኦአችንን ኢዝሊ ማውጣት እንችላለን። visible እንዲሆን ይሆናል። ምክንያቱም now we're able to express ourselves። እኛ የፈለገ ጥሩ ነገር ቢኖረን እኛ ካላወጣ ነው ራሳችን ማርኬት ካላደረግ ሰው ሊያውቅልን አይችልም። እና የተለያየ ኦፖርቹኒቲዎች ለማግኘት ሊሆን ይችላል or እዚህ ሀገር ውጪ እዚህ ሀገር or like in general ውጪ እየኖራችሁ ደግሞ የተሻለ ስራ ማግኘት ብትፈልጉ you have to የተለያየ ቦታ መሄድ ያስፈልጋል። የተለያየ ሰዎች ማናገር፣ ኔትወርክ ማድረግ ያስፈልጋል። ያን ነገር ኔትወርክ የምናደርገው እንዴት ነው? ቋንቋ ተጠቅመን ነው። ስለዚህ ይህ ቋንቋ ለብዙ ነገር ይጠቅመናልና ተስፋ ሳንቆርጥ መልመድ ደግሞ አሁን it's getting easier you guys። እንግሊዝኛ ማወቅ እኮ ከበፊቱ በጣም even እኔ በመለምድበት ጊዜ ራሱ አሁን በጣም ቀሏል። ምክንያቱም
ቻትጂፒቲ ራሱ እንዲያስተምራችሁ መጠየቅ ትችላላችሁ፣ እንደ ኢንስትራክተር ሆነው ማለት ነው። like it's that easy right? እና ደግሞ እንደገናም ደግሞ በተለይ ውጭ ሀገር የሆነ ኖራችሁ ቋንቋ ካላወቃችሁ ደግሞ ታውቃላችሁ አይደለም ምን ያህል ሳክሪፋይስ እንደምታደርጉ፣ ምን ያህል አንዳንድ ኢሹ ውስጥ ገብታችሁ እዛ የገባችሁበትን ኢሹ ኤክስፕሌን ማድረግ ካልቻላችሁ ምን ያህል ከባድ እንደሆነ ይገባችኋል። መቼስ አይደለ የደረሰበት ያውቃልና ስለዚህ ቋንቋ ማወቅ በጣም አስፈላጊ ነው። ቋንቋ ማወቄን ሊጠቀመኝን ከጠቀማችሁ ሼር ላድርግላችሁ። የሆነ ጊዜ አፓርትመንት የትምህርት ቤት አፓርትመንት ነበርና የምኖረው ላይክ መጨረሻ ላይ ላይክ ስፕሪንግ ሰመስተር ካለቀ በኋላ ያው አዝድታችሁ ምናምን ቆንጆ አድርጋችሁ ባገኛችሁት ኮንዲሽን አስቀምጣችሁ ማውጣት አለባችሁና I did all that and I even took pictures and everything just in case የሆነ ነገር ቢሉኝስ ብዬ ማለት ነው። በኋላ ከ2 ሳምንት ነው እንዲህ በኋላ ኖቲስ ይልኩልኛል። ምን ብለው አፓርትመንትሽን በተቀበልሽበት መንገድ አላስረከብሽምና 200 ብር ፋይን ነው 500 ብር ፋይን መክፈል አለብሽ ነው ያለኝ። እዛይ ከረዋካች ማን ወኛለ ዝም ብዬ እንትን የምለው ማለት ኦፊሰር ይገው ከሆነ it's fine ግን ምስተክል እንትን ቢሆን ያወጣሁትና ኢማጂን አዛኔ ወይ ያስቀመጥኩት ፒክቸር ነበረ ሮማንቲክ እሴን የጣፍኩታቸው ማለት ነውና በነገታ ነው ያን ፍያ ጠፉት ማለት ነው። ምክንያቱም አንድ ኤቪደንስ አለ ሁለት ራሴን በደንብ ነው ዲፌንድ ያደረኩትና ኢማጂን if that wasn't the case imagine ወይኔ እውነታቸውን እንዲያጥፍቼ መኮሊዮን ቻል ብዬ ድንግጥ ብዬ ምንም ራሴን ዲፌንድ ባላረግ 500 ብር ካሰርኩ ማለት ሄደ ስንት ዘራ ይዘራልና you see እንደዚህ አይነት ነገር ይሄ እንደውም በጣም ትንሹ ነገር ነው። ብዙ ሰው ብዙ ነገር ውስጥ ገብቷል ቋንቋ ካለማወቅ ብዙ የሚጎዳ ሰው የተጎዳ ሰው አለ and still የሚጎዳ አለ by the way ማለት ነው። እዚህ ሀገር ብዙ አመት ኖረው still like መንገዱን ያልገባቸው ሰዎች አሉ። ብዙ like ሌሎች ምክንያቶች ልንጠራ ብንችልም ግን አንዱ የቋንቋ ችግር ነው። just በቃ ቋንቋ ካለማወቅና ካልቸሩን ይሄ ናቪጌት ካለማድረግ ቢኖረኝ እና ያ ደግሞ ትንሽ ከበድ ይላል። while ምክንያቱም እዚህ ሀገር በተለይ ከሆነ privilege የሆነ ሀገር ላይ ያለ ነው። ኢንፎርሜሽን አስፈላጊ ነው። ያን ኢንፎርሜሽን የምናገኘው ደግሞ ቋንቋውን ስናውቅና ቋንቋውን አውቀን እንዴት ሪሰርች ማድረግ ስናውቅ ነው። ቋንቋውን ካላወቅ እንዴት ሪሰርች ማድረግ እንዴት ጥያቄው መጠየቅ እንዳለበት አናው so we'll get confused። ሁሌ ደግሞ የሰው ዲፔንደንት ሆነን እንቀራለንና which እኔ በጣም ነው የሚደብረኝ ማለት ነው። like I remember when I was in grade 7 ገና ነው መሰለኝ ጊዜኛ የዛኔ ማቀና every time ጓደኛዬን ይሄን ኤክስፕሌን አድርግልኝ ማለት ይደብረኝ ነበር። ምክንያቱም like እኔ መቼ ነው ይሄንን ማቀው እኔ መቼ ነው ራሴን ችዬ like መጻፌን አንብቤ ሰመሪ ጽፌ አናሊሲስ ሰርቼ ማስረግበው ሁሌ እንዴት ጓደኛዬ ጠይቃታለሁ ብዬ እናደድ ነበርና በኋላ ምክንያቱም ሁሌ ሰው ላይ ዲፔንድ ማድረግ እኔ በተፈጥሮ አልወድም እና the more right now is people are busy with their lives right they can't always be there for us like ሁሌ ትራንስሌት እያደረጉ አይኖሩም። እኛ ደግሞ ኮንትሮል ማድረግ የምንችለው ስለሆነ ማለት ተምረን ተሻሽለን ምን ልወጥ የምንችለው ነው ራሳችን የምንችልበት ነገር ስለሆነ እና ብዙ ጊዜ ያን ስለምንመለከት ነው ብዙ ጊዜ ያ ነገር ስለሚሆን ነውና why would you do that just በቀን 30 ደቂቃ 20 ደቂቃ ሲሪየስሊ ሆነን ወስተን ከተማር ማይደረስ እኮ ነገር የለም። ችግር የለም በቃ everything resource እጃችን ላይ ነው ያለው እና እንጠቀምበት።